የንብረት ታክስ በክልሎች በሚቀጥለው በጀት ሙሉ ለሙሉ ተግባራዊ ይደረጋል ተባለ። የገንዘብ ሚኒስትር አህመድ ሺዴ በሚቀጥለው በጀት ዓመት ክልሎች የንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ ይጀምራሉ አሉ። ይህን ያሉት በሕዝብ ቤት አራተኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባ ላይ ተገኝተው በፌዴራል መንግስት የ2018 ረቂቅ በጀት ላይ ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ከዚህ በፊት ባልተለመደ መልኩ ዕዳ እየከፈለ የሚገኘው መንግስት በሚሰጣቸው አገልግሎቶች ገቢ እያገኘ መምጣቱን መጥቷል ያሉ ሲሆን ገቢ የማያስገኝ አገልግሎት አክሳሪ ነው ብለዋል። በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን በማስታወስ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ ለሙሉ ተግባራዊ ማድረግ ይጀምራል ነው ያሉት። ቪዲዮውን በቀጥታ ይመልከቱ፣ ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ አስተያየት ይስጡ፣ ወዳጆቻችሁ ጋር ያጋሩ። አብራችሁን ስለቆያችሁ እናመሰግናለን።